ሽማግሌው ገና በጠዋቱ 2:30 ላይ ክሊኒካችን በህመምተኛ በተጨናነቀበት ወቅት ነበር አንድ አረጋዊ ወደ ክሊኒካችን የገቡት። በግራ ክንዳቸው ላይ የቁስል እሽግ ይታያል። በግምት 70 ዓመት የሚሆናቸው አዛውንት ናቸው። በቀስታ አግዳሚ ወንበር ላይ ተቀምጠው ሰዓታቸውን ማየት ጀመሩ። የቸኮሉ ይመስላሉ። ምን ልርዳዎት አልኳቸው። የቁስሉ እሽግ እንዲቀየርላቸው ነው የመጡት። ከ30 ደቂቃ በኋላ ግን ቀጠሮ ስላላቸው ቸኩለዋል። ሕክምና ሊያገኙ የሚችሉት ገና ከ1 ሰዓት በኋላ እንደሆነ ይገባኛል። ምን ማድረግ ይችላሉ? ግን እስቲ ቢያንስ ቁስሉን ፈትቼ ሊያው ብዬ እሽጉን ስፈታው ቁስሉ ደርቋል። በጣም ጥሩ። ከአንዱ ዶክተር ጋር ተነጋገርኩ። አስፈላጊውን መድኃኒቶችና የሕክምና ቁሳቁሶች ወስጄ ሕክምናውን አከናወንኩላቸው። አረጋዊው ወደ ቀጠሯቸው በጣም በመቻኮላቸው ምክንያት ትዕግስት አጥተዋል። አሁንም የሚያዩት የእጅ ሰዓታቸው ቁስሉ ያለበት ግራ ክንዳቸው ላይ ነው ያለው። ስለዚህ እንዴት ሰዓታቸውን እዩ? ቁስሉን እየፈታውላቸው እሳቸው አስግገው ሰዓታቸውን ለማየት ይጣጣራሉ። ለመሆኑ ይህን ያህል የቸከሉበት ቀጠሮት የት ነው አልኳቸው እንደ ጨዋታ ያህል። 3 ሰዓት ላይ ከባለቤቴ ጋር ቁርስ ለመብላት ቀጠሮ አለኝ አሉኝ። አሃ። ቁስላቸውን መልሼ እያሸኩላቸው አረጋዊው ታሪካቸውን አጫወቱኝ። እንዳሉኝም እንዴ የቸኮሉት ከሚስታቸው ጋር 3 ሰዓት ላይ ቁርስ የመብላት ቀጠሮ ስላላቸው። ሚስታቸው ግን ቤት አይደለም ያሉት፣ ህመምተኛ ናቸው፣ ሆስፒታል ነው ያሉት። ባለቤቱ መቼም ኃይለኛ ሴት ናቸው ማለት ነው። ለዚህ ነው ላለማርፈድ ይሄን ያህል የቸኮሉት አልኳቸው። አይ እሷ እንኳ ምንም አትለኝም አሉኝ አረጋዊ። እኔው ነኝ። እንዴት አልኳቸው እንዲጫወቱ ፈልግ። አይ ልጄ፣ ባለቤቴማ ላለፉት 5 ዓመታት አልዛይመር በተባለ የመርሳት በሽታ ተይዛ ባለቤቷ እንደሆንኩ እንኳን አታውቅም አሉኝ ትክዝ ባለ ድምፅ። ገረመኝ። አረጋዊው ላለፉት 5 ዓመታት አንድም ቀን ሳያስተጓጉሉ ሆስፒታል እየሄዱ ከባለቤታቸው ጋር ቁርስ ቆርሰዋል። ባለቤታቸው ግን እያንዳንዱን ቀን ከተለያየ ሰው ጋር ቁርስ እንደበሉ ነው የሚያውቁት። ግማሽ ምዕተ ዓመት በዘለቀው ትዳራቸው የትዳር አጋራቸው የሆኑትን ባለቤታቸውን ፈጽሞ ረስተዋል። ምስኪኑ አረጋዊ ግን ሁል ቀን ሳያረፍዱ ሆስፒታል እየተገኙ ጨርሶ ከማያስታውሷቸው ባለቤታቸው ጋር ፍቅርን ይቆርሳሉ።